ቴድሮስ ካሳ ገርማሞ ዱሬሳ Oh my God! Wow! አቱ ዱሬሳ ናቸው። ይቅርማ አቱ ዱሬሳ ናቸው። ገርማሞ ኦሮምኛ ነው፣ ዱሬሳ ኦሮሞ ነው። ካሳ ኦሮሞ ነው። ስለዚህ በእናቱ ነው ጉራጌ፣ በአንድ በኩል የእናቱ አማራ ጎንደሬ ነው፣ በአባቱ ግን ሙሉ በሙሉ የኛ ነው። ይመጣል። አያ አይደለም በሴት አይጠራም፣ በእናት አይጠራም። ሰው ስለሆነ በአባት ነው የሚጠራው። የኛ ልጅ ነው ቴዲ። ታስቆጥረኝ ደማት ያውቀው የለቆይ ማንነት ቴዲ አፍሮ የኛ ነው። ይመጣል። በቅርብ ጊዜ ደግሞ ይመጣል። ራሱ ወደዚህ ይመጣል። ወደ አሁን ወደ እሱን ወደ ተቸን ሰዎች ይመጣል። በቅርብ ጊዜ ይቅርታ ጠይቆን ይመጣል። በነገራችን ላይ እንዴት እንድልትል ቻልክ? አሁን ያኛው እሱ አሁን ተሸክሞ የሚሄደው አጀንዳ እሱ ራሱ የሚበላ ስለሆነ ላይበላ ስለሚፈልግ እንዳይበላ ስለሚፈልግ ወደኛ ይመጣል። የመጡ ሰዎች አሉ እንደዚህ ማአታው አሁን ከኛና የኛ ከተወዳደርን እኮ በሰዎች ከኛና የኛ ከተወዳደርን ቁጭ ብለን የኛና ከኛ ብቻ ቁጭ ብለን ከተቆጣጠርን የኛዎች ደሃዎች ናቸው። ከኛ ይበዛል እኮ ምንድነው እሱ አልገባኝም። ከኛና የኛ ልዩነቱን አጣቀው አይት ብታብራራ። የኛ የሚሉት በአማርኛ የኛ ነው የሚሉት አይደል? ከኛ የምንለው ደግሞ እኛ ኦሮሞዎች ነን አይደል? ምን ታወቀው ከኛ የምንለውን የከሌን ከኛ ያልን ከየርን መላው ሀገሪቷ በሙሉ ከኛ ሆኖ ይቀራል። ይሄ አይደል ታዲያ ጨፍላቂነት አይደለም፣ ዘርፈላጊነት ዘራረግ ጨፍላቂነት አይደለም። ይሄ በቃ አትስ ከኛ ኢትዮጵያዊ የሆንክ ሁሉ የኔ ነው ነው እኮ አንድ ነን እኮ ኢትዮጵያኖች በሙሉ አንድ ነን። በቋንቋ አንድ ነን። በአመጋገብ ዘይቤ አንድ ነን። የምትበላው አይነቶች ላይ መቹ ይችላል። የሚያቃጥል የሚወዳል፣ አልጫ የሚወዳል። ከዛ ውጪ ግን ምግብ አበላላችን አንድ፣ አቋቋማችን አንድ፣ ከረራችን አንድ፣ ስማችን ራሱ ለእርስ በርሳችን በምንረዳዳ አይነት ነው። ምንድነው አሁን ወደ ላይ ተመልሶ ኤክራ ይባላል። ኤክራ ዱአ ኤክራ ወረተ ዱአ ኤክራ ፋርሲቱ ይባላል። ምን ተተርኩ? የሞት ላውሌ ታውቃለህ? ላውሌ ማለት ነው የሞት መንፈስ ይሰጣል። የሞት መንፈስ ይባል ሰማል። ላውሌ ይባላል። የሞት መንፈሱ ላውሌ ይባላል። ሰውየው ሳይሞት በፊት ኡቃቤ ነበረበት ማለት ነው። ስለዚህ የዛ ኡቃቤ አምላኪዎች ናቸው። ኤክራ ፋርሲቱ ማለት ዘማሪያኖች ናቸው። የሞታን ዘማሪያኖች። መጽሐፍ ቅዱስ ደግሞ ምን ይላል? መጽሐፍ ቅዱስ ላይ ምንድነው የሚለው? የሞታኖች ይቅበሩ፣ አንተ ህይወት አለ ምን አድርገኝ ተከተለኝ ነው። ስለዚህ ይሄ አሁን ሞት እዛ ቀብር አካባቢ ላይ ብቻ የሚዳክሩት ቴዎሪካብ ወዘተ ዳስጣል አዘን ወዘተ ይሄ ዘርፈ ብዙ ባይዘዌ በጣም ስድቦችን ይሳደባሉ። ዘፈኖቻቸው ውስጥ ይሳደባል። እሱ በጣም ይሳደባል። እስኪ አንድም አልበብ ውስጥ ለሌሎች ክብር ሲሰጥ አይተህ ታውቃለህ? አሁን እሱ ጠርቶ ደግሞ የሚያሞግሳቸው ንጉስታቶች ሁሉ ኦሮሞች ናቸው እኮ። ለምሳሌ አፄ ምኒልክን ብትወስድ ኦሮሞ ነው። I don't want peace. I want problems always. ቄስ ግርማ እዚህ ሲዘረዘር ነበር አንድ ቀን። አፄ ምኒልክ የአፄ ኃይለመለኮት ልጅ ነው አይደል? አፄ ኃይለመለኮት የሳህለ ሥላሴ ልጅ ነው። ሳህለ ሥላሴ የብርብርሳ ልጅ ነው። ሃይ ኦኬ ምኒልክ ባቻ ባቻ ማጥቁጣ ተከሶ ታቦ አባ ደብዲሊ ታቦ ሰራው የለብ ታቦ ባቻ ባቻ ማጥቁጣ ተከሶ ታቦ አባ ደብዲሊ ታቦ ሰራው የለብ ታቦ defend my son away.
ሲልሚኒሊክ ኑካለ አድዋ ሲልሚኒሊክ ኑካለ ወደ አድዋ ሲልሚኒሊክ ኑካለ ወደ አድዋ ሲልሚኒሊክ ኑካለ አይቀርም በማርያም ስለማለ አይቀርም በማርያም ስለማለ ሳዳን ሲጠራ ምናለ ወሳለው ፍቅር ያንዴ እኔን አልሆንም ነበር ወሳለው ፍቅር ያንዴ እኔን አልሆንም ነበር 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 እኔ ትኩሱ እኔ ትኩሱ እኔ ትኩሱ ብርብርሳ ማለት ደግሞ ይሄው ጋራ ብርብርሳ ፒያሳ ስም ነው። ብርብርሳ ማለት ኃይለ ሥላሴም ነው አይደል? እሱ የሚያቀነቅነው ኃይለ ሥላሴስ ማን ነው? ስለዚህ ሁሉም በዛው ልክ ናቸው። ይሄን ያክል በብሔር ፖለቲካ መባላቱን ይሄ ኋላ ቀሪ ያልነበርንበትን የምናቀነቅን ሰዎች ብዙ ጊዜ ስካርና ስህተት ውስጥ ገብተን ትውልድን ባናበላሽ መልካም ነው ብዬ አምናለሁ።